ስርዓት ናፋቂ መሆን ትልቅ ሹመት ነው፣ ትልቅ ክብር ነው። ነገር ግን የፖለቲካ አመለካከቱ ከክብሩ ጋር ሊቆራኝ አይችልም፣ ክብሩም አይደለም። የነገስታቱ የአረንጓዴ ቢጫ ቀይ ባንዲራው የዛ ናፋቂ መሆን ምንኛ ትልቅ ነገር ነው። ይህንን በዚህ ደረጃ ካለ አገልጋይ መስማት እጅግ ያማል። በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። አገልጋይ ሰዎችን ወደ ክርስቶስ የሚስብ መሆን አለበት እንጂ ልባቸው ወደ ዓለም እንዲያዘነብል በር መክፈት የለበትም። ሰላም ጤና ይስጥልኝ፣ እንደምን አላችሁ የቻናላችን ቤተሰቦች፣ በመላው ዓለም የምትገኙ ኢትዮጵያውያን፣ ሰላምና ፍቅር ለእናንተ ይሁን። ዛሬ በብዙዎቻችሁ ልብ ትልቅ ቦታ ስላለው ነገር ግን ከቅርብ ጊዜያት ወዲህ በንግግሮቹና በአቋሙ ብዙዎችን ግራ ያጋባ ስላለው ስለ ደረጀ ከበደ እናወራለን። እንግዲህ እንደምናውቀው ዘማሪ ደረጀ ከበደ ከአራት አስርት ዓመታት በላይ የኢትዮጵያ ወንጌላውያን ቤተክርስቲያንን በማገልገል ደረጃ ትልቅ ቦታ ያለው ሰው ነው። የወንጌል አምባሳደር ሆኖ የሚያገለግል የነበረ ሰው ነው። በዜማዎቹ ብዙዎች ታክመዋል፣ ድነዋል፣ ተፈውሰዋል። ተስፋ የቆረጡ ወደ ተስፋ መጥተዋል። እንግዲህ በአጭር ቋንቋ በወንጌል ውስጥ ታላቅ ድምጽ ነበረ ዘማሪ ደረጀ ከበደ። ዛሬ ግን ይህ ድምጽ ከመቅደስ ወጥቶ በአደባባይ ላይ ቆሟል። እንደ ቀድሞው ካንደበቱ እየሰማናቸው ያሉ ቃላቶቹ ትንሽ ግራም ያጋባና የሚያነጋግር ነው። ዛሬ በደረጀ ዙሪያ ያሉ ጥያቄዎችና የታዘብናቸው እውነታዎችን ሰፋ አድርገን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተክርስቲያንና ፖለቲካ ያላቸው ግንኙነት ጥንቃቄ የተሞላበትና ሚዛን መጠበቅን የሚጠይቅ ጉዳይ ነው። በአንድ በኩል ክርስቲያኖች እንደ ዜጋ በሀገር ጉዳይ መሳተፍ መብትና ግዴታ ሲኖራቸው፣ በሌላ በኩል ደግሞ የቤተክርስቲያን አገልጋዮች የያዙትን መንፈሳዊ ኃላፊነት ከፖለቲካዊ ዓለም ጋር ግጭት እንዳይፈጥር ትልቅ ጥንቃቄ ሊያደርጉ ያስፈልጋቸዋል። በቤተክርስቲያን ውስጥ ትልቅ አስተዋጽኦ ያላቸው አገልጋዮች ወደ ፖለቲካ ሲሳቡ ሊያደርጓቸው የሚገባቸው ዋና ዋና ጥንቃቄዎች የሚከተሉት ናቸው። አንደኛው የፖለቲካውንና የአገልግሎትን ሚና መለየት ያስፈልጋል። አንድ አገልጋይ ወደ ፖለቲካ ሲገባ የመጀመሪያው ጥንቃቄ መንፈሳዊ ክብሩን ለፖለቲካ መጠቀሚያ እንዳያደርግ መቆጠብ ነው። ሚና መለየት አለበት። ሁለተኛው የወንጌልን ዓለም አቀፋዊነት መጠበቅ ነው። ወንጌል ለሰው ልጆች ሁሉ ለሁሉም የፖለቲካ ወገን ማለት ነው የሚቀርብ የምስራች ነው። አንድ አገልጋይ የአንድ ወገን ፖለቲከኛ ከሆነ በሌላኛው ወገን ያለው ምዕመን በእርሱ ዘንድ የሚሰጠውን ክብር፣ መንፈሳዊ አገልግሎት እንዳያጣ ጥንቃቄ ሊያደርግ ያስፈልጋል። ሶስተኛው የጥቅም ግጭት ነው። ከዛ መራቅ አለበት አንድ አገልጋይ ወደ ፖለቲካ ሲሳብ በቤተክርስቲያን ውስጥ ያለውን ተሰሚነት ወይም በዛ ውስጥ ያገኘውን ከበሬታ ለፖለቲካ ድጋፍ ማዋል የለበትም። ትልቅ የሞራል ጥያቄ ስለሚያነሳ። አራተኛው የንግግርና የስነ ምግባር ጥንቃቄ ያስፈልጋል። የፖለቲካ ሜዳ ብዙ ጊዜ እንደ ቤተክርስቲያን ቋንቋ አይደለም። ስድብ ሊኖረው ይችላል፣ ዛቻዎች ሊኖሩበት ይችላሉ፣ ጥላቻዎች ሊኖሩበት ይችላሉ።
አንድ የእግዚአብሔር አገልጋይ ወደዚህ ጎራ ሲገባ ግን ክርስትና የጨውነትና የብርሃን ሕይወት መሆኑን አውቆ ያንን ብርሃንነትና ጨውነትን መጠበቅ አለበት። ወደ ፖለቲካው ሲሳብ በፖለቲካ ለሚገኝ ትርፍ ሲል ውሸትን ማውራት የለበትም። የተጋነኑ መረጃዎችን ማቅረብ የለበትም። የሞራል ግዴታ አለበት። ሌላኛው የመጨረሻው ለቤተ ክርስቲያን ተገዢ መሆን አለበት። አንድ አገልጋይ የነበረ ሰው ወደ ፖለቲካው ዓለም ሲገባ ወይም የፖለቲካ አመለካከቱን ሲያራምድ ሊያደርገው ከሚገባው ጥንቃቄ ባሻገር ሊከተለው የሚገባው መርህም አለ። በተለይ የሞራል የበላይነትና ሕሊናን መከተል ነው። ፖለቲካ እንደየሁኔታው የሚለዋወጥ ቢሆንም አገልጋይ የነበረ ሰው ግን የማይለወጡ የጽድቅና የእውነት መርሆች ሊመሩት ይገባል። በተለይም የሚከተሉት ነጥቦች። አንደኛ፣ የእውነት መርህ። ፖለቲካ ብዙ ጊዜ ውሸትና ማታለል ያለበት ተደርጎ ቢታሰብም አገልጋይ የነበረ ሰው በማንኛውም ሁኔታ ውስጥ ለእውነት የቆመ መሆን አለበት። ለፖለቲካ ትርፍ ብሎ የሚያወራ ውሸት መኖር የለበትም። የማያምንበትን ነገር ለሕዝብ ፍጆታ ብሎ መናገር የለበትም። ሁለተኛው የሰው ልጅ ክብር መርህ ነው። ፖለቲካ ሰዎችን እንደ ደጋፊ፣ እንደ ተቃዋሚ፣ እንደ መራጭ፣ እንደ ተመራጭ እያለ ብዙ ሊከፋፍል ይችላል። አገልጋይ የነበረ ሰው ግን እያንዳንዱ ሰው በእግዚአብሔር አምሳል የተፈጠረ መሆኑን መዘንጋት የለበትም። ሁሉም ሰው በእግዚአብሔር አምሳል የተፈጠረ ከሆነ በጥላቻ መለያየት የለበትም። ጥላቻን የሚሰብክ መሆን የለበትም። አገልጋይ ወደ ፖለቲካ ሲመጣ የፖለቲካ ልዩነትን ወደ ጥላቻ፣ ወደ ጸብ መውሰድ የለበትም። ሶስተኛው መርህ የማገልገል መንፈስ ነው፣ ወይም ደግሞ ሰርቫንት ሊደርሺፕ፣ አገልጋይ መሪነት። አገልጋይ የነበረ ሰው ወደ ፖለቲካው የሚገባው ለመገልገል ሳይሆን ለማገልገል መሆን አለበት። ስልጣንን እንደ ጌትነት ሳይሆን እንደ ኃላፊነት ማየት አለበት። አራተኛው የሰላምና የማስታረቅ መርህ ነው። ለአገልጋዮች የሚያስፈልገው ወደ ፖለቲካው ሲመጡ ወይም ደግሞ የፖለቲካ አመለካከታቸውን ሲያራምዱ፣ በግልጽ ወጥተው የፖለቲካ አመለካከታቸውን ሲያራምዱ ለአገልጋዮች የተሰጠ መርህ አለ፣ የማይለወጥ የሰላምና የማስታረቅ መርህ። ፖለቲካ በባህሪው ጎራ የመለየት ግጭትን ሊፈጥር ይችላል። አገልጋይ የነበረ ሰው ግን በፖለቲካ ውስጥም ቢሆን ሰላም አውራጅ መሆን አለበት፣ ፒስ ሜከር መሆን አለበት። ጽንፈኝነትና ግጭት ቀስቃሽ ንግግሮችን ማስወገድ አለበት። በተለይ በወገኖች መካከል ድልድይ ለመሆን መጣር አለበት። አምስተኛው መርህ ከግል ጥቅም ነፃ መሆን አለበት። አንድ አገልጋይ በቤተ ክርስቲያን ውስጥ ለነበረው ተሰሚነትና ስም ጥበቃ ሊያደርግ የሚችለው ለግል ጥቅሙና ለሀብት ክምችት የማይረቅ ሆነው ብቻ ነው። ብልሹ አሰራር፣ የመብት ጥሰት ተግባራት ውስጥ የሚሳተፍ ከሆነ በሂደት ውስጥ ብዙ ሊያስከትለው የሚችለው መዘዝ ይኖራል። በአጠቃላይ አገልጋይ የነበረ ሰው በፖለቲካው ሲንቀሳቀስ የሚመራበት መርህ በምድር ላይ የእግዚአብሔርን ጽድቅና ፍትህ መፈለግ የሚል መሆን አለበት። እስቲ ይህንን ያህል ካልን ደግሞ በጥቂቱ ዘማሪ ደረጀ ከበደ እንካችሁ ካልን የመዝሙር ዜማዎች ቀንጨብ አድርገን እንይና እንመለሳለን። ተነጣጥለን በቋንቋ ተከፋፍለን በነገር በጥላቻ ትኩሳት
ከቶ እንደ ጧፍ ሳንነ የሰማይ ከፍታ ምድርን ክልክል ነበረ ፍቅራችን የተሳሰርንበት ዛሬ ግን የታለ ውሃ ፈሰሰበት በሐሩር አልፈናል ቁርም ግር አርፎናል እቱ አንሸራቶን ወድቀን ተነስተናል እግዚአብሔር ይመስገን ኢየሱስ አግዞናል ሁሉን ድል አድርገናል እንዲህ በርታ በጠላት ብር ስራቸው ይፍረስ ይድቀቅ ይሰበር ሃሌሉያ ስምህ ለምልም ዙፋንህ ይስፋ ለባሪያ በጎ ውለሃልና ሃሌሉያ ጌታ ረዳቴ ነው በድካሜ መስቀሉን ይዣለሁ ተሸክሜ ልለየው ብሞክር ልክደው ፍቅሩ ግድ ይለኛል እንዳልተወው ከትላንቱ ዛሬ ሕይወት ያምራበታል መርዶ ለዲያብሎስ ማለዳ ደርሶታል እግዚአብሔር አትሞት አካላቴን ሞሎ አጥንቴም ደም ስሬም በሱ ይሳዳሉ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። በዚህ ደረጃ ያለ አገልጋይ እጅግ የተከበረ አገልጋይ ብዙ የሰጠ አገልጋይ አሁን ደግሞ ዞሮ ተመልሶ ወርዶ እንዲህ ያለ ዓለማዊ ሙዚቃ እንካችሁ አድምጡት በጣም የምወደው ነው ሲለን ምን ሊባል እንደሚችል አይገባኝም። በመንፈሳዊው ዓለም የሙዚቃ ተጽዕኖ ከፍተኛ ነው። አገልጋይ ደግሞ ከዘፈን ጋር ቁርኝት ሊኖረው አይችልም፣ ሊኖረው ደግሞም አይገባም። ይህን ጉዳይ በሚመለከት ማንሳት የሚገባን ዋና ዋና ነጥቦች አሉ። የወንጌል አገልጋይ ሕይወት የተቀደሰና ለጌታ ክብር የተለየ መሆን አለበት። ዘፈኖች በአብዛኛው የሚያንጸባርቁት ዓለማዊ ፍልስፍናን፣ ስጋዊ ምኞትን፣ ሐዘንን ወይም ጊዜያዊ ስሜትን። አገልጋዩ አእምሮን በእግዚአብሔር ቃልና በመንፈሳዊ ዝማሬዎች ሊሞላ ይገባዋል። መጽሐፍ ቅዱስ እንደሚል በመዝሙርና በቅኔ በመንፈሳዊም ዜማ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ ይላል። በእውነቱ ከዘማሪ ደረጃ የማንጠብቀው ነገር ነው እየሆነ እና እያየን ያለ ነው። አንድ አገልጋይ ከዓለማዊ ዘፈኖች ጋር ቁርኝት ካለው የሚያደንቃቸው ወይም የሚያስተዋውቃቸው ከሆነ ይህ በምዕመናን ዘንድ ማሰናከያ ሊሆን ይችላል። አገልጋይ ሰዎችን ወደ ክርስቶስ የሚስብ መሆን አለበት እንጂ ልባቸው ወደ ዓለም እንዲያዘነብል በር መክፈት የለበትም። ማንም እንዳይሰናከል በአገልግሎታችን ምክንያት ማናቸውንም መሰናክል ልንሰጥ አይገባም። በአዲስ ኪዳን መርህ መሰረት አንድ አገልጋይ በባህል፣ በማህበራዊ ህይወት ወይም በሚዲያ ስራዎች ውስጥ በሚንቀሳቀስበት ጊዜ ዓለማዊ ጥበቦችን ወይም ሙዚቃዎችን ሊታዘብ ይችላል። ነገር ግን ቁርኝት ወይም መጣበቅ
ሲባል ህይወትና አመለካከትን እስከ መግዛት የሚደርስ ተጽዕኖን ያሳያል። ሐዋርያው ጳውሎስ እንዳለው ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል ብለን የምናደርገው ነገር በነፃነት ሊኖር አይችልም። ዘማሪው በሚዲያ እየቀረበ እየነገረን ያለው ነገር ዘፈን ከህይወቱ ጋር እየተቆራኘ እንዳለ ነው። የወንጌል አገልጋይ ከዘፈን ጋር ጥልቅ ወይም የመንፈስ ቁርኝት ሊኖረው አይገባም። የአገልጋዩ ልብ የመዝሙር የሐሳቡ መነሻና መዳረሻ የክርስቶስ ወንጌልና እውነት መሆን አለበት። የዓለምን ስሜት ከሚያንጸባርቁ ዜማዎች ይልቅ ነፍስን ለሚገነቡና እግዚአብሔርን ለሚያከብሩ መንፈሳዊ ቅኔዎች፣ መዝሙሮች ቅድሚያ መስጠት የአገልግሎቱ ክብርና ጥበቃ ነው። የድሮ ስርዓት ናፋቂ ብሎ አንዱን ሲናገረው ሰማሁ። የድሮ ስርዓት ናፋቂ የድሮ ስርዓት ናፋቂ መሆን ትልቅ ሹመት ነው፣ ትልቅ ክብር ነው። የአፄዎቹ የነገስታቱ የአረንጓዴ ቢጫ ቀይ ባንዲራው የዛ ናፋቂ መሆን ምንኛ ትልቅ ነገር። ዘማሪ ደረጀ ምን እያለን ነው ያለው? የቀድሞ ስርዓት ናፋቂ መሆን ምንኛ ክብር ነው። ይህንን በዚህ ደረጃ ካለ አገልጋይ መስማት እጅግ ያማል። የፖለቲካ አመለካከት ለአንድ ወንጌል አገልጋይ ክብር ሊሆን ይችላል ወይ የሚለው ጥያቄ ጥንቃቄ የሚሻ ጉዳይ ነው። እንደ አገልጋይ የፖለቲካ አቋምን እንደ ክብር ወይም እንደ መለያ መጠቀም ችግር አለው። የወንጌል አገልጋይ ቀዳሚ ክብሩ የክርስቶስ ባሪያ መሆኑ ነው። ፖለቲካዊ አመለካከት ምድራዊና ጊዜያዊ ነው። ወንጌል ግን ዘላለማዊ ነው። አገልጋይ ክብሩን ከፖለቲካ አቋም ጋር ካቆራኘ ክብሩ የሚለካው በያዘው ፖለቲካ መክሸፍ ወይም መሳካት ላይ ነው። ይህ ደግሞ ከአገልጋይነት ሰማያዊ ጥሪ ጋር ይጋጫል። በሌላ መልኩ ወንጌል ሁሉንም የፖለቲካ አመለካከት ያላቸው ሰዎች፣ የተለያየ አቋም ያላቸውን ሰዎች ጨምሮ ወደ ንስሐ የሚጠራ የእግዚአብሔር ኃይል ነው። አንድ አገልጋይ የአንድ ወገን ፖለቲካዊ አቋምን እንደ ክብሩ ካደረገ በሌላ ወገን ላሉ ሰዎች የሚያስተላልፈው ጥላቻ ነው። ወንጌልን እንዳይቀበሉ እንቅፋት ሊሆን ይችላል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ እንዲህ የሚል ቃል ተናግሯል። ሰዎችን ሁሉ ወደ ክርስቶስ ለማምጣት ከሁሉ ጋር እንደነሱ ሆንኩ ይላል። አገልጋዩ ከፖለቲካ ወገንተኝነት በላይ ሆኖ ሁሉንም ሊያገለግል ይገባል። ይህ ብቻ አይደለም። አገልጋይ በፖለቲካ ውስጥ ሊኖረው የሚችለው ትልቁ ክብር አድሏዊ ያልሆነ የእውነት ድምጽ መሆኑ ነው። ፍትህ ሲጓደል መናገር፣ ስለ ድሆች መቆምና ሰላምን መስበክ ክብሩ ነው። ይህ ግን ከአንድ የፖለቲካ ቡድን ጋር ተጣብቆ ቡድኑን ማሞገስ ሳይሆን ፖለቲካው ከእግዚአብሔር ቃል ሲያፈነግጥ እግዚአብሔር እንዲላል ብሎ መገሰጽ ነፃነት እንዲኖረው ያደርጋል። ይህንን ካላደረገ አንድ አገልጋይ ሊከተሉ የሚችሉ አደጋዎች አሉ። በእውነቱ ዘማሪ ደረጀም ይህንን ያጣዋል ብዬ አላስብም። ነገር ግን እያስተላለፈ ያለው መልእክት ከቀን ወደ ቀን እየተናገረ ያለው ነገር ሊያስከትል የሚችለው አደጋ ብዙ ነው።
በምዕመናን መካከል በፖለቲካ ምክንያት ልዩነትን መፍጠር ሊሆን ይችላል። ከቋንቋ ከነገድ ዋጅቶ አንድ ያደረገውን ህዝብ መከፋፈል ሊሆን ይችላል። ይህ ብቻ አይደለም። አገልጋዩ በፖለቲካ ለውጦች ሲመጡ የአገልጋዩ ክብር አብሮ ይወድቃል። ምን እያለን ነው ያለው? አንድ አገልጋይ ከነፍሳት መዳን ይልቅ ምድራዊ ነገርን ትኩረት አድርጎ ማዘንበል ግቡ አይደለም። ባጭሩ የአገልጋይ ክብሩ በፖለቲካ ወገንተኝነት ላይ ሳይሆን በፖለቲካ ውስጥ ለሚኖሩ ሰዎች ሁሉ የሚሆን የጽድቅና የሰላም እውነት መለኪያ ሆኖ መገኘት ላይ ነው። አገልጋዩ በፖለቲካ አመለካከቱ ሳይሆን በክርስቶስ መንፈስ በሰዎች ላይ በሚያመጣው ለውጥ ሊከበር ይገባዋል። ስለዚህ ከዚህ አንፃር አንድ አገልጋይ የፈለገውን የፖለቲካ አመለካከት ሊይዝ ይችላል። ነገር ግን የፖለቲካ አመለካከቱ ከክብሩ ጋር ሊቆራኝ አይችልም፣ ክብሩም አይደለም። ለንን ቅርስ ማንነታችንንና ክብራችንን በሙሉ ይሄ መጤ ሁሉ ያቃጥሉታል፣ ይንዱታል፣ ያፈርሱታል። ለምን? አፍህን ከፍተህ ቁጭ ብለህ እያየህ ነው። የወንጌል አገልጋዮች በጥሪያቸው በቃላቸውና በኑሯቸው የክርስቶስን የእርቅና የፍቅር መልእክት እንዲያበስሩ የተለዩ ናቸው። ይሁን እንጂ ማህበራዊና ፖለቲካዊ ውጥረቶች በሚበዙበት ዘመን አገልጋዮች ሳያውቁት ወይም በስሜት ተገፋፍተው የጥላቻ ንግግር ወይም በጥላቻ የሚፈረጁ መልእክቶችን ሊያስተላልፉ የሚችሉበት አደጋ አለ። ይህንን የአገልግሎት መሰናክል ለማስወገድ አገልጋዮች ሊከተሏቸው የሚገቡት መጽሐፍ ቅዱሳዊና ስልታዊ መንገዶች አሉ። ለምሳሌ የቃላትን ሚዛንና ትርጉም አውድን ማጥናት ያስፈልጋል። አንዳንድ ቃላት በአንድ አካባቢ ተራ ወይም ገለልተኛ ቢመስሉም በሌላ ማህበረሰብ ዘንድ ግን የታሪክ ጠባሳን የሚቀሰቅሱ ወይም የሚያንቋሽሹ ሊሆኑ ይችላሉ። አገልጋዮች በስብከታቸውም ሆነ በማህበራዊ ሚዲያ ላይ በሚያስተላልፉት መልእክት ሰዎችን በቡድን፣ በብሔር፣ በሃይማኖት ወይም በፖለቲካ አቋማቸው የሚያጠቃልሉና የሚያንኳስሱ ቃላትን በሙሉ ማስወገድ አለባቸው። በዚህ ንግግር ውስጥ የምንሰማው ትንሽ ደስ የማይል ከአገልጋይ የማይጠበቅ ነገር ነው። ከምንም በላይ ደግሞ አገልጋይ መጽሐፍ ቅዱሳዊ መመሪያ አለው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል መጽሐፍ ቅዱስ። ከስሜታዊነትና ከወቅታዊ የፖለቲካ ማዕበል መራቅ አለበት አገልጋይ። ብዙ ጊዜ የጥላቻ ንግግሮች የሚወለዱት በወቅታዊ ክስተቶች ነው ወይም ድንገት ከሚመጣ ቁጣ ወይም ስሜታዊነት ነው። አገልጋዩ በማህበረሰብ ውስጥ ውጥረትና ግጭት ሲፈጠር ወዲያውኑ ወደ ሚዲያ ወይም ወደ መድረክ ወጥቶ ከመናገር መቆጠብ አለበት። በመጀመሪያ ነገሮችን በጸሎት በሰከነ መንፈስና በእግዚአብሔር ቃል ሚዛን መመርመር ይበጃል። መጽሐፍ ቅዱስም ይናገራል፣ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። አንድ አገልጋይ ኃጢአትን፣ በደልን፣ ግፍን ወይም ስህተትን የመገሰጽና የመቃወም መንፈሳዊ ኃላፊነት አለበት። ነገር ግን ግሰጻው ስህተትን እንጂ ሰዎችን ያነጣጠረ መሆን የለበትም። በዚህ አጋጣሚ የዚህ ቪዲዮ ዋና ዓላማ ግለሰብን ያነጣጠረ ሳይሆን ስህተትን ነው ትኩረት የምናደርገው። በአሁኑ ዘመን ብዙ አገልጋዮች ከመድረክ ስብከታቸው ይልቅ በተለያዩ ማህበራዊ ድረገጾች በፌስቡክ፣ በዩቲዩብ ወይም በሌላ ሚዲያዎች በሚጽፏቸው በሚያስተላልፏቸው መልእክቶች በጥላቻ ንግግር ውስጥ ይወድቃሉ። የጥላቻ ንግግር ዋነኛ መሰረቱ ማህበረሰቡን በጋራ በመክፈል እኛ ፍጹማን ተበዳዮች ነን፣ እነሱ ግን ክፉዎች በዳዮች ናቸው የሚል ትረካ መፍጠር ነው። የወንጌል አገልጋይ ከማንኛውም ወገንተኝነት በላይ ሆኖ ሁሉንም ሰው በእግዚአብሔር መልክ የተፈጠረ አድርጎ ማየት አለበት።
በስብከቱ ውስጥ የትኛውንም ወገን ቅቡል ሌላውንም ወገን ባዕድ መጤ አድርጎ የሚያሳዩ ፍንጮች እንኳን መጥፋት ይኖርባቸዋል። የወንጌል አገልጋይ ትልቁ ክብሩ የክርስቶስ አምባሳደር መሆኑ ነው። አገልጋዮች ጥላቻ የሚመስሉ ንግግሮችን ለማስወገድ ሁሉ ጊዜ ንግግራቸውን ከማድረጋቸው በፊት ራሳቸውን እንዲህ እያሉ መፈተሽ ይገባቸዋል። ይህ የምናገረው ቃል ወደ ክርስቶስ ፍቅር ያቀርባል ወይስ በጥላቻና በጥርጣሬ እርስ በርሳቸው እንዲራራቁ ያደርጋል? ይህንን መርህ መከተል አገልግሎትን ከተአማኒነት ማጣትና ከውድቀት ይታደጋል።